ለመጀመሪያ ጊዜ ከዩኒቨርሲቲ ተመርቄ እንደወጣሁ የሰራሁት ስራ ዩኒቨርሲቲ መምህርነት ነውና በኮምፒውተር ሳይንስ ዲፓርትመንት ለ2 ዓመት ከምናምን መቅደላ አምባዬ የሚባል ወሎ ውስጥ የሚገኝ ዩኒቨርሲቲ ውስጥ አስተምሬያለሁ። ከዛ በኋላም እንግዲህ ትዳር ከመሰረትኩኝ በኋላ ባህር ዳር ዩኒቨርሲቲ ማስተርሴን በሶፍትዌር ኢንጂነሪንግ እማር ነበረ። ከዛ ግን ሎንግ ዲስታንስ ትዳር በጣም ስለከበደ ሁሉንም ነገሬን ትቼ አዲስ አበባ መጣሁ። በጣም የሚገርማችሁ አዲስ አበባ እንደመጣሁ እንኖርባት የነበረችው ቤት ይቺ ናት። እውነት ለመናገር ከላይብራሪስት አስነባቢነት ጀምሮ እስጠኝነት ስራዎችን ሰርቻለሁ። ኤንጂኦም ሰርቻለሁ። እንደምታውቁት ዶንኪ ቲዩብም መቄዶኒያም በጣም ብዙ ቦታዎች ሰርቻለሁ እና በህይወት ዝቅታና ከፍታ ውስጥ ሁሉም ነገር እንደሚያልፍ ነው የተረዳሁት። ስለዚህ የሆነ ጊዜ ላይ በህይወታችሁ ከፍ ብላችሁ የነበረ እግዚአብሔር ሳይፈቅደው ቀርቶ ደግሞ አሁን በዝቅታ ውስጥ ያላችሁ ሰዎች በሙሉ ዝቅ ተብሎ እንደማይቀር እኔ ማሳያ ልሁናችሁ። እግዚአብሔር ጊዜው ሲደርስ ከፍም ያደርጋል፣ ከወደቅንበትም ያነሳል እና በርቱልኝ፣ ተስፋ አትቁረጡ። እግዚአብሔር ቀን አለው። እግዚአብሔር በሰው ጊዜ አይሰራም። በተስፋ እግዚአብሔርን ጊዜ ጠብቁ። ወዳችኋለሁ።